እኔማ ዋጋ ቢስ ነኝ ምን ዋጋ አለኝ? ብዙዎቻችን እንዲህ አይነት ድምጽ ማሰማት ጀምረናል። የምር እንነጋገር ከተባለ ዋጋችንንማ እንወቅ። እንዴ ዋጋ ቢስ ነኝ ማለት አያሳፍርም? አያሳዝንም? ለራሳችሁ አይደላችሁ በዋጋ ተገዝታችኋል የሚለውን ድምጽ አልሰማችሁ? የደም ዋጋ ወጥቶብሃል። ዋጋ ቢስ ነኝማ አትበል፣ ዋጋ እንወቅ። ይልቅ ንገራት አንተም እንደማትወዳት፣ ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። ወቅታ እንደምትጥል ለሕይወት እንደማትፈልግ ንገራት። ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት። ለምንድን ነው የምትልመጠመጥባት? ለምንድን ነው እግሯ ስር ወድቀህ የምትለምናት? አንተ ከዛ በላይ ሌላ ዓለም አለ። አንተ ልዩ ዋጋ ነው ያለ። ከኤመራልድ በላይ፣ ከእንቁ በላይ፣ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ። ዓለም ሲያራክሰን ለምንድን ነው ራሳችንን የምናራክሰው? ዓለም ካላጨበጨበልን ዓለም ተደፋብን ማለት ነው። የጥቂት ሰዎችን ትኩረት አለመሳብ ያን ያህል ድብታ የሚያመጣ ነው። ያን ያህል ድብርት የሚፈጥር ነው። በምድር ላይ ያን ያህል እንዳልኖርን የሚያስቆጥር ነው። ወጣቶች ለዚህ ነው እኮ ዘማሪው ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ የሚለው። እንደኛ ግሩም፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? ብቻሽን ውብ ነሽ፣ ብቻህን ግሩም ነህ። ለምንድን ነው ከሌሎች ያነስን እየመሰለን አንገታችንን ዘለስ የምናደርገው? በዓለም ላይ አጨብጫቢ የሚያጨበጭብ ስላጣን ኩርምት ጭርምት ብለን የምንኖረው። አያችሁ፣ የብቸኝነቶቻችን ምንጭ የሚሆኑት እነዚህን ሐሳቦች እግዚአብሔር የነገረንን በማመን ከብቸኝነት በላይ አንዳንዶቻችን ብቸኝነት ብቻም አይደለም፣ እነዚህን ሐሳቦች በማሰላሰል የበታችነት ተሰምቶናል። እያኗኗርን እንጂ እየኖርን እንዳልሆነ ቆጥረናል። ደስታችንና ሳቃችንን ዓለም እስክትመጸውተን ድረስ ምስኪን ተመጽዋቾች ብቻ ሆነናል። ሳቃችን ጠፍቷል። ምክንያቱም ብቸኛ እንደሆነ፣ ተደናቂ እንዳልሆነ፣ ተፈላጊ እንዳልሆነ፣ ተንከባካቢ እንዳጣን ብቻችንን እንደሆንን ይሰማናል። እንደውም ወጣቶች ሆይ መፈቀርን መፈለግን እንደምትፈልጉ ይታወቃል። ብዙዎች እነዚህን ትምህርቶች ማስተማር ግድ ስለሆነብን ነው። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ፣ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። ምናልባት እኛ ያጣነው በዚህ ዓለም ላይ ያሉ የጥቂት ሰዎች ፍቅር ነው። ያውም ሰጥተው የሚጎልባቸው፣ መጽውተው የሚያንስባቸው፣ በጣም ደካሞች የሆኑ
ምስኪንና ድሆች የሆኑ ሰዎች ፍቅር አጣን ብለን ነው ራሳችንን እያጣን ያለ ነው። እውነት በዘላለም ፍቅር ወድጄሃለሁ የሚለው ባለጸጋው እግዚአብሔር ነው። ወገኖቼ ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ? ለምን ለራሳችሁ ዋጋ መስጠት ታጣላችሁ? መለወጥ የሌለበት ያውነት እግዚአብሔር እንደሚያፈቅራችሁ እየነገራችሁ እግዚአብሔር ያወዳችኋል፣ እግዚአብሔር ያፈቅራችኋል። መለወጥ የሌለበት ያውነት ማለዳ ወዶ ማታ ሚከዳ አይደለም፣ ስቆም ያስለቅስ አይደለም፣ ፊት ሰጥቶ ጀርባ ሚነፍጋ አይደለም። ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር ወድጄሃለሁ ሲልህ ማስማው። ጥቂቶች ትኩረት ስለነፈጉን ለራሳችን ትኩረት ምን ነፍገው ለምንድን ነው? ወገኖቼ እንኳን የሩቆች የእናት ፍቅር እንኳን ሊቀዘቅዝ ይችላል። አድሎ ሊኖርበት ይችላል። ስትሰጥና ስትነፍቅ ሳቃቸው ወላጆች፣ ቤተሰቦች ምናልባት ሊቀየሩብህ ይችላሉ። አድሎ የሌለበት እውነተኛ ፍቅር ግን እወድሻለሁ እወድሃለሁ ሲል ስማ። እኔ በጣም ነው የሚደንቀኝ። በመንኮራኩር የተፈጩትን እኩል ከኛ ጋር ሲያፈቅር አይገርምም? ደማቸውን ያፈሰሱትን ላባችን ከምናፈሰው ጋር እኩል ሲያፈቅር አይገርምም? 24 ሰዓት በትጋሃ ሌሊት የሚኖሩትን አንኮራፍተን የምናድረው ድንጋይ የሚንተራሱትን ደንገል ተንተራሰን ከምንተኛው ጋር ሁላችንንም እኩል ማፍቀሩ አይገርምም? ይሄ ፍቅር ነው፣ አድሎ የሌለበት ፍቅር። አንተን የሚወድህ አንቺን የሚያፈቅርሽ። ለምንድን ነው የዚህን የምድር ፍቅር አጣን ብላችሁ ራሳችሁን የምታጡት? ለምንድን ነው ሰማይ ከምድር የተደባለቀባችሁ እስኪመስላችሁ ድረስ በዝምታ በመሰበር የምትኖሩት? ወገኖቼ እንኳን የኔና የናንተ 1 2 3 ሰው በደል ቀርቶ የዓለሙ ሁሉ በደል ፍቅሩን እንዳለወጠበት አላያችሁ? ሀባህሎት ብዝት ኃጢአት በየትበዝህ ጸጋ እግዚአብሔር። ኃጢአት በበዛችበት የእግዚአብሔር ጸጋ እንደበዛች አልሰማችሁ? የሚወድና የሚያፈቅር አምላክ እንዳላችሁ ድምፁን አትሰሙትም? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ስለኛ የተሰቀለ አምላክ እያለ እኛ ገመድ ላይ መንጠልጠል ይገባናል? የተወደዳችሁ ክርስቲያኖች፣ የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል? መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል? እውነት እንነጋገር ከተባለ ዲያብሎስን ከሚያህል አውሬና ሽፍታ ካዳነን በኋላ እናንተም ሽፍታ ትጠሉ የለ? እናንተም አጋሽ ትጠሉ የለ? ሱሰኛ በመሆን ተስፋ በመቁረጥ ወይንም ደግሞ በራሳችሁ ላይ አንዳች ነገር በማድረግ የተወደዳችሁ ኦርቶዶክሳውያን በራሳችሁ ላይ ሽፍታ እንዳትሆኑ። ሽፍታ ከጠላችሁ የራሳችሁ ሽፍታ መሆንን ጥሉ። እንዴ አውሬ ትጠሉ የለ እንዴ? አውሬ ትሸሹ የለ እንዴ? ታዲያስ ለራሳችሁ እንዴት አውሬ ትሆናላችሁ? በመጠጥ ሱስ ጉበታችሁን የምታፈርሱ፣ በሐሺሽ የምትደነዝዙ፣ በገመድ የምትታነቁ፣ በመርዝ አንጀታችሁን የምትበጥሱ ለምን ትሆናላችሁ? ሰው በራሱ ላይ አውሬ ይሆናል። እኔ አልሰማው። አንበሳ ራሱን ሲያጠፋ አላየው። እባብ ራሱን ሲነድፍ አልሰማንም። ራሱን የሚነድፍ አውሬ ሰው እንዴት ይሆናል? ፍቅር ሳያጣ እንክብካቤ ሳያጣ እንደ እግዚአብሔር ሰውን ያከበረ የለም። እንደ ሰውም ዛሬ እግዚአብሔርን የናቀ የለም።
እውነት እንነጋገር ከተባለ በዘላለም ፍቅር የሚወድ አምላክ እያለ ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስብ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት፣ የብቸኝነት፣ አፍቃሪ ማጣት፣ ተንከባካቢና ትኩረት የመነፈግም ነገር እየተሰማን ወጣቶች ሆይ ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው። እኔማ ዋጋ ቢስ ነኝ፣ ምን ዋጋ አለኝ? ብዙዎቻችን እንዲህ አይነት ድምፅ ማሰማት ጀምረናል። የምር እንነጋገር ከተባለ ዋጋችንንማ እንወቀው። ዋጋ ተለጥፎበት ዋጋውን የማያውቅ እንደ ሰው ማን አለ? እንደ ቡቲክ ዋጋ ተለጥፎብሃል አንተ እንዴ? ተነቅሰዋል እኮ ዋጋህ። አንገትሽ ላይ አንጠልጥለሽዋል እኮ ዋጋሽ። ልብስሽ ላይ ተጠልፈሽዋል እኮ ዋጋሽ። የኔና የናንተ ዋጋ አንድ አስደናቂ ዋጋ አለ። እሱስ ቀራንዮ ነው። የአምላካችን ደም ነው። እንዴ ዋጋ ቢስ ነኝ ማለት አሳፍር ማሳዝን። ለራሳችሁ አይደላችሁ በዋጋ ተገዝታችኋል የሚለውን ድምፅ አልሰማችሁ? የደም ዋጋ ወጥቶብሃል። ዋጋ ቢስ ነኝማ አትበል፣ ዋጋህን ወቅ። የምር እንነጋገር ከተባለ ዓለም ሁሉ ቢሸጥ ያንተን አንዱን ዋጋ ያወጣል። እንኳን የቢል ጌትስ ሀብት ፎርብስ መጽሔት ላይ ያሉት የሁሉም ሀብት ቢደመር አንድ የኔን ዋጋ ያወጣል። ዓለም ሁሉ ቢሸጥ፣ ዓለም ሁሉ በጨረታ ቢቸበቸብ ደም የተከፈለብህን ያንተን ዋጋ ዓለም የለውም። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥህ የሚሰማ? ዋጋህንማ ወቀው። ዋጋህ ቀራንዮ ነው። ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ፣ ከኤመራልድ በላይ፣ ከእንቁ በላይ፣ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ፣ ውድ ነህ። ቅዱስ ጳውሎስ እንዲህ ይላል፣ የሙሴን ሕግ የናቀ ሰው 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑን ደም ያከፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄንን ደም ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳፍራል! ብቸኛው የበታች ሆንኩ፣ ዋጋ ቢስ ሆንኩ ብላችሁ እንዴት አድርጋችሁ ነው በዓለም ፊት ርካሽ እንደሆናችሁ የምታስቡት? ዋጋችን በጣም ይሄንን ለቃላት ለመሸንገል እናንተን ለማታለል እምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ እውነት። ቃላት የሚገልጸው አይደለም ይሄን እውነት። እንዴ አንድ ሳብጀክት ኤፍ አመጣህ ማለት ዘመን ሁሉ መጨለም አለበት? ማትሪክ አላመጣሽም ማለት ሰማይ ምድር ይደባለቃል ማለት ነው? ስራ ማጣት ማለት ራስን ማጣት ነው? በጮኛ መከዳት ማለት ሁሉ ነገር መተረማመስ ነው? አይደለም በፍጹም። ያንተን ጥቂቷን ያክል እንኳን አሁን የጠቀስኩት አያወጣም። ምናልባት ማለዳውን ሊደብርህ ይችላል እንጂ ዘመንህን ሁሉ ያጨራምታል። አንተ ውድ ነህ በጣም፣ አንተ ልዩ ነህ በጣም። ይሄንን አለማወቃችን ነው ብዙ እየጎዳን ያለው ኦርቶዶክሳውያን። አንዳንዶቻችን ዓለም ሁሉ እንደጠላን ሁሉ ይሰማናል። ወይንም ደግሞ አሁን ያልኳችሁን ፍቅር ስለነፈገን ዓለሙ ሁሉ ለኛ ዋጋ እንዳልሰጠን ይገባንና በቃ ዓለም ሁሉ እኮ ትተናል እኮ። የትኛው ዓለምን የተወ? እስኪ እንነጋገር። በቁጥር እንነጋገር ከፈለግ፣ በካልኩሌተር እንነጋገር ከፈለግ፣ የትኛው ዓለምን የተወ? ምናልባት በአንድ እጅ ጣት የማይበልጡ ጥቂት ሰዎች ትተው ሊሆን ይችላል። የምር እንነጋገር ከተባለ ግን ዓለምህን እንኳን አታውቅ፣ እንኳን ዋጋህ ያንተን ዓለም እንኳን ገና አልተዋወቅከው። ዓለሜን ንገረኝ ካልከኝ
ዓለምህ በጣም ድንቅ ነው። የትኛው ነው? እንዲህ ይላል እግዚአብሔር ቃል። ንዑድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እንዲህ ይላል፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ይላል። ዓለም የት ነው ካልከኝ፣ ዓለም ሰማይ። አሁን እዚህ ምድር ላይ የምታየው ዓለም እንኳን 80% ነው። የጠቅላላው ዓለማችን 80% በሰማይ ነው። የመላእክት የአእላፋት መላእክት ህብረት አንተን ይጠብቃሉ። ታላላቅ ወንድሞች አሉ። አረጋዊ መንፈሳዊ እንደተናገረው የሚራሩልን ታላላቅ ወንድሞቻችን ናቸው ይላል መላእክት። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው ጀርባ የሰጠ? እንቅልፍ ሳይተኛ ዘውትር የሚጠብቅ መልአክ አለ እኮ። ዓለም ሁሉ ጠልቶ እኮ የትኛው ዓለም? የትኛው ዓለም ነው የጠላ? በገነት ያሉ ነፍሳት በብሔረ ሕያዋን በብሔረ ብፁዓን ከገጸ መሬት ተለይተው የሚኖሩ ግሁሳ የኔና የናንተ ዓለም ልዩና ብዙ ነው ወገኖቼ። ቁጥር የማይቆጥራቸው ናቸው። እኛ የከፋን እዚህ ዓለም ላይ ባሉ ጥቂት ሰዎች እኮ ነው የከፋን። ዓለም ሁሉ የጠላን የመሰለ ቅዱስ አትናቴዎስን ምን አሉት መሰላችሁ? አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ። ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ። ይልቅ ንገራት አንተም እንደማትወዳት፣ ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። ወቅታ እንደምትጥል ለሕይወት እንደማትፈልግ ንገራት። ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት። ማሌ ሶሎም ላይ እንዳለችው እንደዛች ሙሽሪት ፀሐይ መልኬን አክስሎታልና አትዩኝ እንደምትለው አላይሽም አታምሪም አትላት። ለምንድን ነው የምትልመጠመጥባት? ለምንድን ነው እግሯ ስር ወድቀ የምትለምናት? አንተ ከዛ በላይ ሌላ ዓለም አለ። እንደውም ልንገር፣ ንዑድ ክቡር የሚሆን ሐዋርያው ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ። ምጥ የሚያዝ ታላቅ ወንድም አለ። ይህን ታውቃለህ? ሐሳቡን አንተ ይህን ዓለም ተዋወቁት ወጣቶች። ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለ። ዓለም ሁሉ ይተዋሃ እንኳን ተወህ እንደው ዓለም እኮ አይወድም እኮ። ዓለም እኮ የትኛው ዓለም ነው የሚመዝንላችሁ? ድል የነሳ የሰማዕታት ዓለም አይሻልም? እሱ ስላንተ ያስባል፣ እሱ ስላንተ ይጨነቃል፣ ስትመለስ ይዘምራል። ዓለምህማ ልዩ ነው። ታዲያስ ዋጋ ቢሰጥ